ሰላም እንዴት ናችሁ? ዛሬ እስቲ ለልጄ ጁስ እንሰራለን። እዚህ ጋር እንደምታዩት የተዘጋጀ ፓፓያ አለኝ። መሃል ላይ ሳልቀርጽ ረስቻለሁ። እሺ ያዘጋጀሁትን ፓፓዬ በመቀጠል ደግሞ ሙዝም ቆራርጬ አዘጋጅቻለሁኝ። ሙዛችንን እንጨምራለን። ዘፍዝፌ ያስቀመጥኩት ቴምር ነበረኝ። ይሄ የምታዩት የቴምሩ ውሃ ነው። ሻይ እንዳይመስላችሁ። ይሄ ዘፍዝፌ ያቆየሁትን ቴምር ጨምራለሁ። ከዛ በኋላ ወደ መፍጨት በጣም ወፍሮብኝ ስለነበረ ትንሽ ውሃ ጨመር አድርጌበታለሁ። በቃ እንደዚህ በደንብ ቴምራችን በደንብ መፈጨት አለበት። ኖርማሊ መዘፍዘፉ ጥቅሙ በደንብ እንዲፈጭ ያደርገዋል ቴምሩን። እንደዚህ በደንብ እየፈጨሁት በመሃል ትንሽ ውሃ ጠብ አደርግበታለሁ እጨምርበታለሁ። ምክንያቱም በጣም ሲወፍር ያው እሺ ብሎም አይፈጭም አንዳንድ ጊዜ። በቃ እንደዚህ ትንሽ ውሃ ጨምረን በደንብ እንፈጨዋለን። ከዛ በመቀጠል የምንጠጣበትን ኩባያዎች ማዘጋጀት ነው። በጣም ሲታይም ያምራል፣ ሲጠጣም አንደኛ ነው። እንግዲህ አሪፍ ነው። ባለን ነገር ቤት ውስጥ መሞከር እንችላለን ማለት ነው። ልክ እንደዚህ ባይ። መልካም ቀን።